እኔ ምንም ጸብ ጋር የሚያደርስ ነገር አልነበረም። በጣም ልብ ማን ምን ማድረግ መስሎ ነው የፈራው? በዛ ልክ ምን እኔ ምን መፈጥረብን መስሎ ነው? ኩርኩም በባለገ ራሱ ድጋሚ ታለቅሳለህ አይደል? በኩርኩም እኔ አንድ ቃል ብናገር እሪ ስላለ ትናንትና ለሩታ ካለቀስከው በላይ አስለቅሳለሁ። ለአንተ ምፈልግ ግን እኔ እንደዛ ስላልፈለግኩ እኮ በአካል ብዙ ቃል ተገናኝተናል በአካል እኔ እናንተ ማለት ነው። ግን ደግሞ እኔ ላይ ምንም የፈጠርከውም ነገር የለም፣ እኔ ላይ ምንም ያመጣኸውም ነገር የለም። ኢቨን ቪዲዮ እንኳን ቪዲዮ ውስጥ ገብተህ እንኳን አብዛኛው ቀን ለደቂቃ እንኳን አትቆምም። ቶሎ ብለህ ብን ብለህ ትጠፋለህ። ያ ደግሞ የሚያደርግህ ወይ ውስጥ ላይ ካለው ችግር አንጻር ነው ወይንም ደግሞ እንዳልኩ የሆነ ምርመራ ያስፈልጋል ብዬ ነው የማስበው። ለምን ሰው ህሊና የሚባል ነገር አለው። አሁንም ቢሆን ደግሞ ጊዜ አልረፈደም። ወጣትነህ፣ መስራት ትችላለህ። ሰላማዊ ሰው መሆን ትችላለህ። አእምሮህን አረጋግተህ እውነቱን ስነግርህ ምናልባት የሚመለስ እንኳን አእምሮ የሚመለስ ከሆነ ብዬ ነው ይህን የምነግርህ። ይኸውልህ በመጀመሪያ አንተ መጀመሪያ ራስ መመከር ያለብህ አንተ እኔን አትመክረኝ። ይህ ሁሉ ሰው መክሮ እኮ ስላልገባህ ነው። ምናልባት በእኔ በኩል ቢገባ ብዬ የምነግርህ ማለት ነው። አብዛኛው ሰው አለቅ በውስጥ ባልነገረህ ነገር የለም። ግን ደግሞ ሊገባ ስላልቻለ ዛሬ በደንብ አድርጌ እኔ እነግርሃለሁ እንዲገባህ አድርጌ ማለት ነው። አብርሽ ታለቅሳለህ። እኔ ይኸውላችሁ ስ አስለቅሰዋለሁ። እዚህ ቁጭ ብላችሁ እያያችሁ እሪ ነው መስለው ላስለቅስ። ምን ልታመጣ ነው? ላይቭ ላይ ነው እኮ ያለው። ምን ልታመጣ ነው? እያስፈራራኸኝ ነው። ሰው እያየ ነው ምናምን እያስፈራራሁ አንተ